ሰላም ናችሁ? እንዴት ናችሁ? አለሁ እግዚአብሔር ይመስገን። በቃ እንደ እግዚአብሔር ፍቃድ ዛሬ ዩኒት 5 ነው የምንጀምረው። ዩኒት 5 ስለ ትሪጎኖሜትሪ ነው። ሁለት ሁለት ቶፒክ ላይ ነው የሚያተወክረው። የመጀመሪያው ያው ስለ ራይት አንግል ትራያንግል ነው። ሁለተኛው ደግሞ ስለ ትሪጎኖሜትሪ ሬሽዮስ እና ሳይን፣ ኮሳይን፣ ታንጀንት እንደዚህ ናቸው። ስለዛ የመጀመሪያውን ራይት አንግል ትራያንግል ዛሬ እሱ ላይ ፎከስ እናደርጋለን። ስለዛ ራይት አንግል ትራያንግል ድሮ እንደተማራችሁት እንደምታስታውሱት ትራያንግል ነው። አንድ ሳይዱ አንዱ አንግል ከሶስቱ አንግሎች አንዱ 90 ዲግሪ የሚሰራ ከሆነ ራይት አንግል ትራያንግል ይባላል ማለት ነው። የፈለገው ከሶስቱ አንዱ 90 ዲግሪ የሚሰራ ከሆነ ራይት አንግል ትራያንግል ነው። ይህን ታስታውሳላችሁ። ሌላው ደግሞ እንደ ተጨማሪ ደግሞ በቃ ግን ራይት አንግል ትራያንግል ለመባል አንድ ትራያንግል 90 ዲግሪ ይሄ ብቻ አንዱ ጋር አንድ ሳይድ ላይ እቺ ካለች ይበቃል ማለት ነው። ይሄኛው ምን ይባላል? ከ90 ዲግሪው ኦፖዚት ያለው ሃይፖተነስ ይባላል። ሁለቱ የቀሩት ደግሞ ሳይዶች አንደኛው ቤዝ አንደኛው ፐርፔንዲኩላር ይባላል። ስለዛ በአጭሩ ቢ ፒ እና ኤች ነው የሚሉት ብዙ ጊዜ። የትኛው ነው ፐርፔንዲኩላር የትኛው ነው ቤዝ የተባለው ችግር የለውም። ከሁለቱ አንዱን እንደዛ ማለት ትችላላችሁ። ይሄኛውም ቤዝ ሊባል ይችላል፣ ይሄኛው ፐርፔንዲኩላር ሊባል ይችላል። እንደ አቀማመጡ እንደ የአሳሳሉ ስለሚሆን ማለት ነው። ዋናው ግን ሃይፖተነስ የተባለው ይሄ ቋሚ ነው። ከ90 ዲግሪው ቀጥታ ኦፖዚት ያለው ነው። ሌላው ነገር ትራያንግል የአንድ ትራያንግል እንትን ድምሩ የውስጥ አንግሎቹ ድምር ሁሌ ምንድን ነው? ስንት ነው ድምሩ? መጨረሻው 180 ዲግሪ አይደል? ከ180 ዲግሪ አይበልጥም፣ ከ180 ዲግሪ አያንስም። የማንኛውም ትራያንግል የውስጥ አንግሎች ድምር 180 ዲግሪ ነው። እሱንም ታስታውሳላችሁ። ለምን ማለት ትችላላችሁ። ጥሩ ጥያቄ ነው። ለምን ካላችሁ የበለጠ ማየት ትችላላችሁ። ትንሽ ኢንተረስቲንግ እንትን ነው ለምን እንደሆነ። ዝም ብሎ የመጣም ቁጥር አይደለም። 180 ከየት መጣች ነው ማለት ትችላላችሁ። ለአሁኑ ግን በመጽሐፋችሁ መሰረት ማወቅ ያለባችሁ 180 እንደሆነ ነው። የበለጠ ደግሞ ቼክ ማድረግ ትችላላችሁ እናንተ። ከዛ በኋላ ከ180 ከሶስቱ አንግሎች አንደኛው 90 ዲግሪ ነው ማለት ነው ራይት አንግል ትራያንግል ሲሆን፣ ስለዛ የቀሩት ድምራቸው ስንት ይሆናል? ኤ ፕላስ ቢ 90 ዲግሪ መሆን አለበት ማለት ነው። ምክንያቱም ያው 90 ወደዚህ ስትሻገር ሲቀነስ 90 ስለሚሆን 90 ዲግሪ ይቀራል። ስለዛ ኤ ፕላስ ቢ 90 ዲግሪ መሆን አለበት ማለት ነው። ይጠቅማቸዋል ይሄም። ስለዛ ምን አልኳችሁ? አንደኛው ከሶስቱ አንግሎች አንደኛው 90 ዲግሪ መሆን አለበት። ከ90 ዲግሪ ኦፖዚት ያለው ሳይድ ሃይፖተነስ ይባላል። የቀሩት ሳይዶች ቤዝ እና ፐርፔንዲኩላር ይባላሉ። ከዛ በኋላ የውስጡ ድምር 180 ዲግሪ ስለሚሆን የአንድ የትራያንግል የውስጥ አንግሎች ድምር አንደኛው ደግሞ 90 ዲግሪ መሆን ስላለበት የቀሩት ድምራቸው ከ180 90 ሲቀነስ 90 ይሆናል ማለት ነው። ኤ እና ቢ ድምራቸው 90 ይሆናል። ሌላው ነገር ማለት የምንችለው ከፐርፔንዲኩላር ሳይዱ ከቤዙ ሳይድ እና ከሃይፖተነሱ የትኛው ነው ትልቅ? ከሶስቱ ሳይዶች የትኛው ነው ረጅም ቢባል ሁሌ ማን ነው? ሃይፖተነሱ ነው። ከሱ የሚበልጥ አይኖርም። ትልቁ እሱ ነው። ከስሉም እንደምትረዱት ያው ከዚህ ጫፍ እስከዚህ ጫፍ ሁሌ ይረዝማል ማለት ነው። ስለዛ ሁሌ ማለት ነው ኤች ከፒ ይበልጣል፣ ኤች ከቢ ይበልጣል ማለት ነው። ሁሌ ይሄን አትርሱ። ሌላው ነገር ደግሞ አንደኛው 90 ዲግሪ ነው ብያቸዋለሁ። ሁለተኛ እነዚህ ይሄኛውና ይሄኛው የፈለገው መሆን ይችላል፣ ግን ድምራቸው ምን መሆን አለበት? ኤ ሲደመር ቢ 90 መሆን አለበት ብያቸዋለሁ።
ግን እኩል ከሆኑ ኤ እና ቢ እኩል ከሆኑ ኤም 45 ቢም 45 ዲግሪ ከሆኑ ድምራቸው 90 ይሆናል አይደል? ልክ ነው። ግን 45 45 ሲሆኑ ምን ይባላል? አይሶሰለስ ትራያንግል ይባላል ማለት ነው። አይሶሰለስ ሲባል ሁለቱ ሌጎች ወይም ፐርፔንዲኩላር ሳይዱ እና ፒ እና ቢ እኩል ናቸው። ፒ እና ቢ አይሶሰለስ ሲሆኑ፣ ምክንያቱም ይሄ አንግሎቹ 45 ዲግሪ እና 45 ዲግሪ ከሆኑ እና እኩል ከሆኑ ይሄም እና ይሄም እኩል ይሆናሉ ማለት ነው። አይሶሰለስ ትራያንግል። ስለዚህ የሆነ ጥያቄ ላይ ጥያቄ ሲሰጣችሁ ምናምን አንድ አይሶሰለስ ትራያንግል አለ ከዛ ምናምን ከተባላችሁ ጥያቄው ይቀጥላል። ግን አይሶሰለስ ትራያንግል አለ ስለተባላችሁ ቀጥታ በተቃራኒ በተዘዋዋሪ ምን ተናግሯቸዋል ማለት ነው። ኤ 45 ዲግሪ ነው፣ ቢ 45 ዲግሪ ነው። ግን አይሶሰለስ ራይት አንግል ትራያንግል ከተባለ ማለት ነው። አይሶሰለስ ራይት አንግል ይባላል። ያው ራይት አንግል መሆኑን ግዴታ ስላልሆነ ማለት ነው። ሌላ 90 ዲግሪ ያልሆነ አይሶሰለስ ሊባል ስለሚችል፣ ግን አይሶሰለስ ራይት አንግል ትራያንግል ከተባላችሁ በቃ ሶስቱም ተነግሯቸዋል ማለት ነው። ይሄኛው 45 ዲግሪ ነው፣ ይሄም 45 ዲግሪ ነው፣ ይሄኛው ደግሞ 90 ዲግሪ ነው ማለት ነው። ራይት አንግል ትራያንግል ስለተባላችሁ 90 ዲግሪ ነው። ቅድም እንዳልኳችሁ ራይት አንግል ትራያንግል መባል 90 ዲግሪ መኖር ስላለበት ከዛው ላይ አይሶሰለስም ስለተባለ 45 45 እንደሆነ ይታወቃል ማለት ነው። ስለዛ ይሄም አስታውሱት፣ ለጥያቄ ምናምን ይጠቅማችኋል። ሌላው ነገር ደግሞ ፓይታጎረስ ቴረም ነው። ፓይታጎረስ ቴረም ከዚህ በፊትም ታውቁት ይሆናል። ይሄኛው ፒ ብለናል፣ ይሄ ቢ ብለናል፣ ይሄንን ኤች ብለናል። እዚህ ደግሞ 90 ዲግሪ ነው አይደል? ለማንኛውም ራይት አንግል ትራያንግል 90 ዲግሪ ያለው ትራያንግል ለማንኛውም ማለት ነው ፓይታጎረስ ቴረም ምን ይለናል? ኤች ስኩዌር ፒ ስኩዌር እና ቢ ስኩዌር ሲደመሩ እኩል ናቸው ይላል። ኤች ስኩዌር ኢዝ ኢኳልስ ቱ ፒ ስኩዌር ፕላስ ቢ ስኩዌር። ይሄንን አትርሱት በፍጹም። አሁን ቲፕ ልንገራችሁ። ያው ሶስቱም ስኩዌር 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 አላቸው፣ ግልጽ ነው። ሁለቱ ሲደመሩ ሁለቱ ሲደመር ሶስተኛው ይሰጣል አይደል? የትኛው ትልቅ? ከኤች ከፒ እና ከቢ ኤች ነው አይደል የሚተልቅ? ቅድም እንዳልኳችሁ ኤች ነው ትልቁ። ስለዛ ትልቁ ትናንሾቹ ሲደመሩ እኩል ነው ማለት ነው። ከትናንሾቹ ጋር እኩል ነው ሲደመሩ። በዚህ የያዙት እሺ። ምክንያቱም ኤች ግብዳ ነው፣ ፒ እና ቢ ትናንሾች ናቸው። ፒ እና ቢ አንድ ላይ ሲደመሩ ስኩዌር ሆነው ሲደመሩ ነው ኤች የሚያሉት እንጂ ለብቻቸው አይደርሱበትም። በዚህ መንገድ ብቻ ለማስታወሻ ነው፣ ይሄንን ፎርሙላ ለማስታወሻ ነው እንጂ አሁን ያልኳችሁ ምንም ማለት እኔ ያኔም ሲጠፋኝ ምናምን ነገር ትዝ የሚለኝ እንደዚህ ነው። ኤች ትልቅ ስለሆነ ኤች ስኩዌር ሌሎቹ ሲደመሩ እኩል ነው ብዬ ያው እችን ፎርሙላ አጠፋኝም። ደግሞ ወደፊት ደግሞ በጣም ብዙ ጥያቄ ስትሰሩ በዚህ ውስጥ ይቀራል። ሰከንድ ኔቸር ይሆናል ለዛ የሚባለው። እቺ ግን ወሳኝ እንትን ናት፣ ፎርሙላ ናት። ለማንኛውም ራይት አንግል ትራያንግል ሃይፖተነሱ ስኩዌር ከኢዝ ኢኳልስ ቱ ፐርፔንዲኩላር ስኩዌር ሲደመር ቤዝ ስኩዌሩ ማለት ነው። እሺ ለማንኛውም ራይት አንግል ትራያንግል የሆነ ሁሉ ማለት ነው ይሄ ነው። ስለዛ የሆነ ትራያንግል ኤች ስኩዌር የሆነ ሳይዱ ስኩዌር የሆነ ሳይድ 1 ስኩዌር ከሳይድ 2 ስኩዌር ሲደመር ሳይድ 3 ስኩዌር ጋር እኩል ነው ከተባላችሁ ራይት አንግል ትራያንግል ነው ማለት ነው። ምክንያቱም ይሄ እኩል የሚሆነው ራይት አንግል ትራያንግል ከሆነ ብቻ ነው ይሄ የሚፈጠረው እንደዚህ። ስለዛ አሁን የአንድ ትራያንግል ተስሎ ቢሰጣችሁ ኤስ1 ኤስ2 ኤስ3 እንደዚህ ከተሰጣችሁ
ከዛ በኋላ ቁጥር ማለት በቁጥር መልክ ሳይድ ናቸው እነዚህ የሳይድ የሆነ 5 10 15 ምናምን ከተሰጣችሁ ይሄ ራይት አንግል ትራያንግል ነው ወይ ከተባላችሁ ምንም ሌላ አታረጉም። እንደምታረጉት ትልቁ ከሶስቱ ከተሰጣችሁ ሳይዶች ትልቁ የትኛው ነው ትላላችሁ። የእሱ ስኩዌር ከትናንሾቹ ስኩዌር ጋር እኩል ነው ወይ ትላላችሁ። እኩል ከሆነ ራይት አንግል ትራያንግል ነው ትላላችሁ። ልክ ነው። እኩል ካልሆነ ልክ አይደለም ትላላችሁ። ለዛ ከራይት አንግል ትራያንግል የሆነ ሁሉ ይሄም ይሰራለታል። ይሄም ይሰራለት ሁሉ ራይት አንግል ትራያንግል ነው ማለት ነው። ስለዛ ከአንዱ ወደ ሁለተኛው ከሁለተኛው ወደ አንደኛው መሄድ ይችላል ማለት ነው። በዚህ መሰረት አሁን ጥያቄ ልሰጣችሁ ነው። በዚህ መሰረት ያው መስራት ነው። አሁን ያልኳችሁ ነገሮች ካስታውሳችሁ ምንም ይሰራል ጥያቄዎቹ። እሺ እነዚህ አንድ የጥያቄ አይነቶች ናቸው። ፓውዝ አድርጉ፣ ቪዲዮን ፓውዝ አድርጉትና ያው ጻፉት፣ ስሩት ምናምን። ቀጣይ ደግሞ በቃ አሁን ልቀይረው ነው። ቀጣይ ደግሞ እሺ እነዚህ ደግሞ ቀጣዮቹ ጥያቄዎች ናቸው። ቀላል ነው። ቅድም ባልኳችሁ መሰረት ነው ይሄንን ሰውት። ይህን ትርስት ብሰጣችሁ ትልቁ ከነዚህ ከሶስቱ ሳይዶች ትልቁ የትኛው ነው ማወቅ ያለባችሁ። ከዛ በኋላ ትልቁን ይዛችሁ ስኩዌር አድርጉት። ከዛ በኋላ ትናንሾቹን ደግሞ ስኩዌር አድርጋችሁ ደምሯቸውን ነው። ከትልቁ ስኩዌር ጋር እኩል ከሆኑ ራይት አንግል ትራያንግል ነው ማለት ነው። ካልሆነ ግን አይደለም ማለት ነው። ጥያቄ መስራት ያለብኝ አይመስለኝም። ቀላል ነው ይሄ። ትልቁን ስኩዌር አርጉትና አስቀምጡት። ከዛ በኋላ ትናንሾቹን ስኩዌር አርጋችሁ ደምሯቸው። ከዛ በኋላ መልሱ እኩል ከሆኑ ሁለቱ ራይት አንግል ትራያንግል ነው ይባላል። የወርድ ፕሮብሌም ነው። ስዕል ሳሉ። እሺ ላደር አሁን ላደር ምናምን መሰላል ምናምን ነገር ካላችሁ አሁን እዚህ ጋር ስኩዌር ይላችኋል፣ እዚህ ጋር ላደር ይላችኋል፣ ኢኩላተራል ትራያንግል ይላችኋል። እዚህ ጋር ስዕሉን ሳሉትና በቃ ዞሮ ዞሮ ትራያንግል ነው። ከትራያንግል አይወጣም። ትራያንግሉን ሳይዶቹ 10 ሜትር አንዱ ሳይድ 10 ሜትር ነው ማለት ነው። አንዱ ሳይድ እዚህ ጋር 8 ነው፣ እዚህ ጋር 6 ነው ምናምን። አቃሺ ዋናው ነገር ሃይፖተነሱ ይሄ ረጅሙ ሳይድ እና ከትናንሾቹ ጋር እንዳታደባልቋቸው እንጂ ስሉን ስላችሁ መስራት ነው። ይሄም ቀላል ነው። ከዚህ ውጪ ሌላ አንድ ጥያቄዎች አለ፣ አንድ ሴት አለ። ቀጣይ እነዚህ ናቸው መጨረሻ። ያው ስም ብሰጣቸው ጥሩ ነው ለመናገር። እኛው አበሉት፣ ይህን ለበሉት፣ የሐመርሃ እስራሱ ያልያዝኩ ለዛ ነው። ይሄኛው ደግሞ በቃ በዚህ መሰረት ኤክስ መፈለግ ነው። በጣም ቀላል ነው። በቃ የቅድሙና ሀሳብ ነው። ፓውዝ አድርጉት፣ ይህን ስሩት። እሺ አሁን እዚህ ጋር ልቸካችክበት ነው ትንሽ ግን ይሄ አንድ ትራያንግል ነው ለብቻው ይሄ። ስለዛ ይሄም ለብቻው ሌላ ትራያንግል ነው ይሄ። ስለዛ አሁን በዚህ ትራያንግል ተጠቅማችሁ ይሄ ይታወቃል፣ ይሄ ይታወቃል፣ ይሄንን ማግኘት ትችላላችሁ በፓይታጎረስ ቴዎረም። ያው ይሄ 90 ዲግሪ እዚህ ነው ብያችኋለሁ አይደል? ለዛ ሃይፖተነሱ ይሄ ነው ምናምን አይደል? እሱን አትርሱት። ይቅርታ። በዚህ መሰረት ሃይፖተነሱ ይሄ ነው። ስለዛ ማስታወስ ነው በቃ እንትኑን ፓይታጎረስ ቴዎረም 4 ስኩዌር ሲደመር ማለት ያው ኤ ስኩዌር ኢዝ ኢኳልስ ቱ 3 ራዲካል 5 ስኩዌር ብላችሁ ኤን መፈለግ መጀመሪያ ማለት ነው። እቺን ከዛ እቺን ካገኛችሁ በኋላ ይሄ ደግሞ ይህን ትራያንግል ደግሞ መስራት ሃይፖተነሱ ይሄ ነው። ኤክስ ስኩዌር ኢዝ ኢኳልስ ቱ
ያገኛችሁት አሁን ቅድም ያገኛችሁት መጀመሪያ ስኩዌር ኤ ስኩዌር አይደል እዚህ ጋር ኤ ነው ያልነው አይደል ሲደመር 10 ስኩዌር ይሆንና ኤክስ እናገኛላችሁ። እንደዚህ በየተራ ነው የምትሰሩት እነዚህን ማጠቃላይ ይሄንን እና ይሄንን ማለት ነው። ይሄ ደግሞ አንድ ቅድም ያላልኳችሁ አይሶሰለስ ትራያንግል ከሆነ ነግሬያችኋለሁ፣ ግን አልነገርኳችሁም። ሀይቱ ከሌጎቹ የሚወጣው ሀይት እኩል ከሆኑት ሌጎቹ ከሚወጣው ሀይት ይሄ ማለት ነው። ይህንን ሶስተኛውን ሳይድ እኩል ይከፍለዋል። ይሄና ይሄ እኩል ናቸው። ስለዚህ አሁን የዚህኛው 28 ሲካፈል በሁለት ይሆናል ማለት ነው። 14 ይሆናል። እና ደግሞ እኩል ብቻ ሳይሆን እንትንም ያደርገዋል 90 ዲግሪ ይሰራል እዚህ። ስለዛ ይሄ ራሱ አንድ ትራያንግል ነው ማለት ነው። ራይት አንግል ትራያንግል ይሄ እዚህ ጋር 90 ዲግሪ ሆኖ ሃይፖተነስ የሆነው ማለት ነው። እዚህ ጋር 14 ሜትር ሳይድ ሆኖ እዚህ ጋር ይሄ 14 ሆኖ ይሄኛው ደግሞ ለብቻው ሌላ ትራያንግል ነው ማለት ነው። ራይት አንግል ትራያንግል። በዛ መሰረት ኤክስን መፈለግ ነው፣ ቀላል ነው። ይሄኛውም እንደዛ በዛ መሰረት አንዱን ሳይዶች አንዱን ሬክታንግል ብቻ ተጠቅማችሁ መስራት ትችላላችሁ። ይሄን ብቻ ተጠቅማችሁ በፓይታጎረስ ቴረም መስራት ትችላላችሁ። እዚህ ጋርም እንዳትረሱ እኩል ይከፍላችኋል። የዚህ ሁለቱ ሳይዶች እኩል ናቸው። 24 ሲካፈል በሁለት 12 ሜትር ይሆናል ማለት ነው። በዚህ መሰረት ለቀጣይ ይህንን ሰርታችሁ ጠብቁኝ። መልካም ጊዜ